ከቀራንዮ ተራራ እስከ ባዶ መቃብር በታሪክ ውስጥ ታይቶ የማይታወቅ የጽናትና የፍቅር ጉዞ። በሰባት አጋንንት ተይዛ ተስፋ ለጨለመባት በውርደትና በጩኸት ሌሊቷን ለምታሳልፍ አንዲት ሴት ሐዋርያት እንኳን ባልደረሱበት ሰዓት ጨለማውን ጥሳ በመቃብሯ አጠገብ የቆመችና ሞትን ድል ያደረገውን ጌታ ቀርማ ያየችው ማን ናት? ዓለም ሁሉ በፈሪነት ሸሽቶ በተደበቀበት ሰዓት ከሞት በላይ የበረታ ፍቅር ይዛ በመስቀሉ ስር የቆመች ያቺ ሴት ማን ናት? ዛሬ ከመቅደላዊት ማርያም ጋር ከጨለማው እስር ወደ ትንሣኤው ብርሃን እንጓዛለን። እስከ መጨረሻው አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። ወዳጆቼ ሆይ ዛሬ ነፍሳችን ወደ ቀራንዮና ወደ ጌቴሰማኒ የአትክልት ስፍራ ከዚያም አልፎ ወደ ትንሣኤው ማለዳ እንውሰዳት። በዚህ መንፈሳዊ ጉዞ ውስጥ ደግሞ አንዲት ስሟ እንደማር የሚጣፍጥ ታሪኳ እንደ ሰማይ ከዋክብት የሚያበራ ፍቅሯም እንደማይጠፋ መብራት በመንገዳችን ላይ የምናገኛት ሴት እናገኛለን። እሷም መቅደላዊት ማርያም ናት። ይህ ትረካ የሰው ልጅ ከውድቀት አዘቅት ወጥቶ ወደ ቅድስና ማማ እንዴት እንደሚወጣ፣ የፍቅር ኃይል ደግሞ ሞትና መቃብርን እንዴት ድል እንደሚያደርግ የምንማማርበት ታላቅ የሕይወት መጽሐፍ ነው። የመቅደላዊት ማርያም ታሪክ የሚጀምረው በታላቅ ጨለማ ውስጥ ነው። እስኪ እናስተውል። አንዲት ሴት በሰባት አጋንንት ስትታሰር ምን ሊሰማት ይችላል? ሰባት ቁጥር የፍጹምነት ምልክት ነው። ሰባት አጋንንት ማለት ደግሞ ፍጹም የሆነ የጨለማ አሰራት፣ ፍጹም የሆነ ተስፋ መቁረጥ፣ ፍጹም የሆነ የህሊና መታወክ ነው። መቅደላዊት ማርያም በዚህ ጊዜ ማንነቷ የጠፋባት፣ በሰዎች ዘንድ የተናቀች፣ በራሷም ዘንድ የተጠላች ነበረች። አጋንንቱም ሰላሟን ነጥቀውታል። ሌሊቱን በጩኸት ቀኑን በስቃይ እንድታሳልፍ አድርገዋት ነበር። በዚያ ጨለማ ውስጥ ሆና ብርሃንን ትናፍቅ ነበር። ነገር ግን ብርሃኑ ከወዴት እንደሚመጣ አታውቅም ነበር። ልክ እንደ ብዙዎቻችን በኃጢአትና በጭንቀት ስራ ውስጥ ሆና የሚያወጣኝ ማን ነው እያለች በዝምታ ትጨው ነበር። ነገር ግን የሰላም ንጉሥ የነፍሳችን እረኛ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሕይወቷ መጣ። እርሱ ወደ እኛን የሚመጣው እኛ ፈልገነው ብቻ ሳይሆን እርሱ ስለሚወደን ነው። ጌታችን ወደ መቅደላዊት ማርያም ሲቀርብ ያየው የኃጢአቷን ብዛት ሳይሆን የነፍሷን ጥማት ነበር። በቃሉ ኃይል እነዚያን ሰባት አጋንንት ከሕይወቷ ጠረገላት። ያኔ ጨለማው ተገፈፈ፣ ሰማይ ተከፈተላት። ከእስራት ነፃ የወጣች ነፍስ ምን ያህል ደስ እንደሚላት አስቡት። ከውርደት ወደ ክብር፣ ከጭንቀት ወደ ሰላም፣ ከሞት ወደ ሕይወት ተሻገረች። ከዚያ ቅጽበት ጀምሮ ለመቅደላዊት ማርያም ከኢየሱስ ክርስቶስ የሚበልጥ ምንም ነገር አልነበረም። ፍቅሯም የምስጋና ፍቅር ሆነ። ሕይወቷ የመስዋዕትነት ሕይወት ሆነ። ብዙ ለተሰረየለት ብዙ ይወዳል እንዲል መጽሐፍ። እርሷም ካገኘችው ምሕረት የተነሳ ፍቅሯ እንደ ማዕበል ይናወጥ ነበር። ከዚያ በኋላ መቅደላዊት ማርያም ከጌታ እግር ስር አልተለየችም። በገሊላ መንደር ሲዞር፣ ሰዎችን ሲያስተምር፣ የታመሙትን ሲፈውስ፣ እርሷም ከሌሎች ቅዱሳት ሴቶች ጋር ሆና በንብረቷ ታገለግለው ነበር። የጌታ ቃል ለነፍሷ ምግብ፣ ፊቱ ደግሞ ለልቧ ብርሃን ነበር። ሆኖም ግን የፍቅሯ ትልቁ ፈተና የመጣው በዚህ መራራ የሕማም ሳምንት ነበር። ጌታ እንደ ወንበዴ ተይዞ ሲንገላታ፣ ዓለም ሁሉ ሲጮህበት፣ ሲሳለቅበት፣ ብዙዎች ወዳጆቹና ደቀ መዛሙርቱ በፍርሃት ርቀው ሲሸሹ፣ መቅደላዊት ማርያም ግን በፍቅር ሰንሰለት ታስራ ነበርና መራቅ አልቻለችም። በጲላጦስ አደባባይ ጌታችን ሲገረፍ እያንዳንዱ የጅራፍ ድምፅ በጆሮዋ ውስጥ ያስተጋባ፣ ልቧ አብሮ ይገረፍ ነበር። ጌታችን ያንን ከባድ መስቀል ተሸክሞ ወደ ቀራንዮ ሲወጣ እርሷን በእንባ ጎርፍ ታጥባ ተከተለችው። በቀራንዮ ተራራ ላይ ፀሐይ ብርሃኗን በከለከለችበት፣ ምድር በተናወጠችበትና የጭካኔ ጩኸት በበዛበት በዚያ ሰዓት መቅደላዊት ማርያም ከመስቀሉ ስር ነበረች። የጌታ ደም ከመስቀሉ ላይ ሲፈስ ይህማ እንዴት ይሆናል? ዓለምን የፈጠረ አምላክ እንዴት እንዲህ ይሆናል ብላ አልተጠራጠረችም። ይልቁንም በመከራ ውስጥ አብረው ተሰቀለች። የእመቤታችን የቅድስት ድንግል ማርያም ሐዘን የልቧ ሐዘን ሆነ። በመስቀል ስር የነበረችው መቅደላዊት የጽናትና የማይናወጥ ፍቅር ተምሳሌት ነበረች። ጌታችን ተፈጸመ ብሎ ነፍሱን ሲሰጥ መቅደላዊት ማርያም ዓለም ጨልሞባት ነበር። ሆኖም ግን ፍቅሯ በመስቀል ላይ አላበቃም። ዮሴፍና ኒቆዲሞስ የጌታን ሥጋ ከመስቀል አውርደው ሽቶ ቀብተው በአዲስ መቃብር ሲያሳርፉ እርሷ በትኩረት ትመለከት ነበር። የት እንደሚያኖሩት፣ እንዴት እንደሚያስቀምጡት
ዓይኗን አልነቀለችም ነበር። ሰንበት እስኪያልፍ ድረስ ያለችው ጊዜ ለእርሷ እንደ 1000 ዓመት የረዘመባት ይመስላል። ቅዱሳን አባቶቻችን እንደሚሉት በዚያ ሰንበት መግደላዊት ማርያም የምትኖረው በሥጋ እንጂ ነፍሷ ግን በመቃብሩ አጠገብ ነበረች። እንግዲህ ወደ ዋናው ምዕራፍ እንምጣ። አይሁድ በማለዳ ገና ጨለማ ሳይነጋ የሌሊቱ ቅዝቃዜ ገና ሳይለቅ መግደላዊት ማርያም ሽቶና ቅባት ይዛ ወደ መቃብሩ ገሰገሰች። ለምን ሄደች? ጌታ ይነሳል የሚለውን ተስፋ ስለያዘችውን አይደለም። ፍቅሯ ግን ዝም እንድትል አላደረጋትም። ለሞተ ሥጋ እንኳን ቢሆን ያላትን ክብር ለመግለጽ ፈለገች። በመንገድ ላይም ስትሄድ ያንን ከባድ ድንጋይ ማን ያንከባልልልናል እያለች ትጨነቅ ነበር። ነገር ግን የድንጋዩ መክበድ፣ የወታደሮቹ መጠበቅ፣ የጨለማው መፈራረቅ ፍቅሯን ሊያቀዘቅዛት አልቻለም። መቃብር ስትደርስ ግን ያየችውን ነገር አስደነገጣት። ድንጋዩ ተንከባሏል፣ መቃብሩ ባዶ ነው። በዚያች ቅጽበት የመግደላዊት ማርያም ልብ በሐዘን ተሰበረ። ጌታዬን ከመቃብር ወስደውታል፣ የት እንዳኖሩት አላውቅም ብላ አለቀሰች። ለጴጥሮስና ለዮሐንስ ነገረቻቸው። እነርሱም መጥተው መቃብሩን አይተው ወደ ቤታቸው ተመለሱ። መግደላዊት ማርያም ግን አልተመለሰችም። ከመቃብሩ አጠገብ ቆማ መልቀሷን ቀጠለች። ወዳጆቼ ሆይ አስተውሉ። ሌሎች ተስፋ ቆርጠው ሲሄዱ፣ እርሷ ግን በፍቅር ሙግት ካላገኘሁት አልሄድም ብላ ቆመች። መላእክት በነጭ ለብሰው ተሸፍነው በመቃብሩ ውስጥ ታዩአትና አንቺ ሴት ለምን ታለቅሻለሽ አላት። እርሷ ግን መላእክትን በማየቷ አልተደነቀችም፣ አልደነገጠችም። ምክንያቱም ሐዘኗና ፍቅሯ ከመላእክት ድምቀት በላይ በልቧ ነግሶ ነበርና። ጌታዬን ወስደውታል የሚል ቃሏ የመላእክትን ጥያቄ መለሰ። በዚህ መሃል ነበር በስተጀርባ አንድ ሰው የቆመው። እርሷም ዞር ስትል አየችው፣ ግን አላስተዋለችውም። የአትክልት ጠባቂ መሰላት። ጌታችንም ጠየቃት፣ አንቺ ሴት ለምን ታለቅሻለሽ? ማንን ትፈልጊያለሽ? እርሷም ጌታዬ ሆይ አንተ ወስደኸው እንደሆነ ወዴት እንዳደረግከው ንገረኝ፣ እኔ ወስደዋለሁ አለችው። ተመልከቱ፣ እኔ ወስደዋለሁ አለችው። እንዴት ያለ ፍቅር ነው! ያ በሞት የከበደው ሥጋ ብቻዋን ልትሸከም ፈለገች። ፍቅር የማይቻለውን አስቻላት። ያኔ ነበር የዓለም ብርሃን የትንሣኤው ጌታ ያንን ሁሉ የምታውቀውን ነፍሷን ከ7 አጋንንት እስራት ያወጣት። ማርያም አላት። ስሟን ሲጠራት በቃሉ ውስጥ ሰማይና ምድር ተገናኙ። ስሟን ሲጠራው የሐዘን ግድግዳ ፈረሰ። ስሟን ሲጠራው ሞት ድል መነሳቱን ተረዳች። ያ ድምፅ ለሌላ ለማንም ሳይሆን ለእርሷ ብቻ የተሰጠ የግሏ የሆነ የምስራች ነበር። ወዲያውኑ ዞር ብላ ረቡኒ መምህር ሆይ ብላ ጮኸች። በደስታና በግርማ ተንበርክካ እግሮቹን ልትይዝ ወደቀች። ጌታችንም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። መግደላዊት ማርያም ከሴቶች ሁሉ ተለይታ የትንሣኤው የመጀመሪያ ምስክር ሆነች። ሐዋርያት ገና በፍርሃት ተዘግተው ሳሉ እርሷ ግን ጌታዬን አየሁት እያለች የምስራቹን አበሰረች። ለሐዋርያት ሐዋርያ ተብላ የተጠራችው ለዚህ ነው። የመግደላዊት ማርያም ታሪክ ለእኛ ምን ይነግረናል? መጀመሪያ ማንም ሰው ከእግዚአብሔር ምሕረት ውጪ እንዳልሆነ ያስተምረናል። 7 አጋንንት ያደቀቃት ነፍስ ወደ ቅድስት ማማው መውጣት ከቻለች እኛም ምንም ያህል በኃጢአት ብንወርቅ ተስፋ አንቆርጥም። ሁለተኛ የእውነተኛ ፍቅር መገለጫ መሆኑን ያሳየናል። መግደላዊት ማርያም በመስቀሉ ስር ቆማለች፣ በመቃብሩ አጠገብ ቆማለች። ቆማ ስለጠበቀችውም ጌታን ለማየት ቀደመች። ሶስተኛ ማርያም ብሎ የጠራት ጌታ ዛሬም እያንዳንዳችንን በስማችን ይጠራናል። በጭንቃችን፣ በልቅሷችን፣ በብቸኝነታችን ውስጥ ስንሆን ለምን ታለቅሳለህ? ለምን ታለቅሻለሽ? ብሎ ይጠይቀናል። ወዳጆች ሆይ እንደ መግደላዊት ማርያም ልባችን ለጌታ ፍቅር እናስገዛ። በሕይወታችን ጨለማ ሲበረታ፣ ተስፋችን ሲሟጠጥ፣ ወደ ባዶ መቃብር ስንመለከት ጌታችን በስተጀርባችን ቆሞ ስማችን እንደሚጠራ አንዘንጋ። እርሷ ያንን የትንሣኤ ብርሃን አይታ ዓለም ሁሉ እንዳበራች እኛም ከእርሷ ታሪክ ተምረን በመከራችን ውስጥ ትንሣኤን፣ በሐዘናችን ውስጥ መጽናናትን፣ በኃጢአታችን ውስጥ ምሕረትን እናገኝ ዘንድ የእግዚአብሔር ቸርነት፣ የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሁሉ ጸሎት ከእኛ ጋር ይሁን። ታሪኩ ገና አልተፈጸመም። የትንሣኤው ብርሃን በቤታችን በልባችን ይብራ። መግደላዊት ማርያም ጌታን አየሁት እንዳለች እኛም በሃይማኖት ዓይን ጌታችንን እያየን የሕይወት መንገድ እንቀጥል። አሚን። ፍቅር ከሞት ይበረታል። መግደላዊት ማርያም ለዓለም ያበሰረችው እውነት ይህ ነው። ዛሬ እርሱ በስሞቻችን ይጠራናል። ሕይወት ምንም ያህል ቢጨልም
ጌታን ሊያበስረው እንደሚችል በመግደላዊት ታሪክ ተምረናል። ይህ ትረካ መንፈሳዊ ጥንካሬ ከሰጣችሁ ላይክ በማድረግና ለወላጆቻችሁ በማጋራት የትንሣኤውን ብርሃን አዳርሱ። በቀጣይ በሌላ መንፈሳዊ ጉዞ እስከምንገናኝ ሰላም ከሁላችሁ ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።